ተንቀሳቅሷል። አይቀሬን ያለውን ጦርነት ለሰዓታት ሞክሮ በሰዓታት ውስጥ አቁሞታል። በርካታ ቁስለኞቹ ሱዳን የገቡ መሆኑን የቢቢሲ፣ የሱዳን ትሪቢዩን እና ቲአርቲ ወርልድ በዘገባዎቻቸው አመላክተዋል። በሌላ ግንባር በራያ አቅጣጫም ኃይል ሰሞኑን ህወሓት ተንቀሳቅሷል። አይቀሬን ያለውን ጦርነት ለሰዓታት ሞክሮ በሰዓታት ውስጥ አቁሞታል። በርካታ ቁስለኞቹ ሱዳን የገቡ መሆኑን የቢቢሲ፣ የሱዳን ትሪቢዩን እና ቲአርቲ ወርልድ በዘገባዎቻቸው አመላክተዋል። በሌላ ግንባር በራያ አቅጣጫም ኃይል እያሰባሰበ መሆኑን የሚያመላክቱ መረጃዎች እየወጡ ነው። የዚህ አንቀጽ 39 ሲመነዘዝ ቆይቷል። ካልተመቸን ትግራይን ይዘን እንሄዳለን የሚለው ነው። የህወሓት ስራ አስፈጻሚ ፈትለወርቅ ገብረ እግዚአብሔር በቅጽል ስማቸው ሞንጆሪኖ ይናገራሉ። አንቀጽ 39 በህገ መንግስታችን በግልጽ የተቀመጠ ነገር ነው። ማንኛውም ብሔርና ብሔረሰቦች በጋራ ሆኖ ለመኖር የሚያስችል ሁኔታ የለም የሚል እምነት ካላቸው ድረስ ያው መብታቸው ነው ማለት ነው። ያንፋታለን ካልሆነ የትኛውም መንግስት 4 ኪሎ ላይ ቢቀመጥ ሀገርነን ብንል ሰላም አይሰጠንም የሚል ሐሳብ ተይዟል። የትኛውም መንግስት ከጎንደር እስከ ሸዋ ቤተ መንግስት ቢቀመጥ ዓላማው ትግራይን ህዝብ ማንበርከክና መበተን ነው የሚሉ ቅስቀሳዎችም ሲሰሙ ነበር። ጸኒሖም ኣብ ጎንደር ዝነገሱ ከም በዓል ውቤ ክንርኢ ንኽእል፣ ጸኒሖም ከም በዓል ምኒልክ ሃይለ ስላሴ ደርግ፣ እዚ ከዓ ኣብ ዘመን ስርዓት ብልጽግና እዞም ኩሎም ስርዓታት ኣብ ልዕሊ ህዝቢ ኢትዮጵያ ኣብ ልዕሊ ህዝቢ ትግራይ ዝፈጸምዎም ግፍዕታት ዕላምኦም ዳርጋ ሓደ እዩ። መፈጸሚ ስልቶምን ኣብ ኢዶም ዘሎ ዕጥቅን ጥራሕ ይዝፈላለ። ዕላምኦም ህዝቢ ትግራይ ምንብርካኽ፣ ህዝቢ ትግራይ ምብታን። በአሁኑ ጦርነት መዳረሻችን 4 ኪሎ ነው ሲባልም የፖለቲካ ሂሳቡ በዚህ መልኩ ተሰርቶ ነው። ቅድመ ጦርነት የመቀሌው ምክር ይሄው መሆኑን የህወሓት አመራሮች ህዝባዊ ስብሰባ ብለው በጠሯቸው መካከል ጣል እያደረጉ ሲናገሯቸው ከነበሩት ሐሳቦች በሚገባ መረዳት ተችሏል። ለዚህ ደግሞ የትኛውንም አጋዥ ኃይል ከጎናችን አሰልፈን ትግላችንን እናካሄዳለን ተብሏል። ተሰላፊ ኃይል ማንም ይሁን ከውስጥም ይሁን ከውጭ ችግር የለብንም ተብሏል። ህወሓት ከተመሰረተበት ጀምሮ ዛሬም ድረስ ነፃ አውጪ ድርጅት ሆኖ መቀጠሉ ለዓመታት ሲያነጋግር የቀጠለ ነው። በህወሓት ስያሜ ውስጥ ሀርነት ወይም ነፃነት የምትለው ቃል ከድርጅቱ ምስረታ ጀምሮ 27 ዓመታት መንግስት እስከሆነበትና ዛሬም ድረስ የቀጠለች ሆኖ ይታያል። ያለ ምክንያት አልቀጠለችም፣ ምክንያት አላት። ጭቆና ደረሰብን በሚል ደርግን ለመታገል በነፃነት ስም የተቋቋመው ድርጅት ደርግ ተወግዶ ለ27 ዓመታት ስልጣን ሲይዝ እንዴት ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የሚለውን የነፃ አውጪ ስሙን አልቀየረም የሚለው ጥያቄ በርካቶች ጥያቄ ሆኖ ለዓመታት ዘልቋል። አሁን ግን ምላሹን እያገኘ ይመስላል። ህወሓት ነፃ አውጪ ፓርቲነቱን ሳይቀይር በፌደራል መንግስቱ ስልጣን ተጋሪ ሆኖ ለ27 ዓመታት መቆየቱ ብዙ ያስባለ ቢሆንም ይሄው የነፃ አውጪነት ስምና ስያሜው ዛሬም ድረስ ለመቀጠሉ በውስጡ ምን አይነት ምክንያት እንዳለው የቅርብ ጊዜያት የድርጅቱ እንቅስቃሴዎች ነገሩን ፍንትው አድርገው እያሳዩት ይገኛሉ።